ጆኒ ቆሞ ማየት አትፈልግም። I don't think there's anyone in Ethiopia that can stop my takedowns. የሆነ ክፍል ፕሮፌሽናሊዝም እንዲሸነፍ ይፈልጋል፣ ስኪል እንዲሸነፍ ይፈልጋል። የሆነ ዋቴ የሆነ ጓደኛ ጠብሷል። ሪያሊቲው ላይ እሱ መጥበስ የለበትም። ሸንፈሃል ሪያሊቲው ላይ። ስለዚህ ሪያሊቲው ላይ ጆኒ ቆሞ ማየት አትፈልግም። እንቁላል ይዞ ገብቶ አንተ እዚህ ላይ ለተፈለተ ከዛ ኮርነር ላይ ሆኖ የሚያሳያትን ዴቪሊሽ ፈገግታ ብታዩት መፍራት አለባችሁ። ጀለስ እርጋታው፣ እንግሊዘኛው ይሄኛውን ለመስማት ስሞክር እንትን ይፈራል፣ ካሜራ ይፈራል፣ የሚያወራብን መንገድ ሳቁ ይቀድመዋል፣ ቃላቶቹ አርቲኩሌትድ አይደሉም ምናምን፣ ኦዲቢሊቲ ጎለዋል እና ራቁቱን ተቀምጦ ጠግቤ እኮ ምንድነው ራቁቱን መጥቼ ቁጭ ያልኩት? ለምንድን ነው በቃ በጣም ሞቀብኝ አፈለው የሚያስተነፍሰኝ አጥቼ ነው እና ወንድ የሆነ እስቲ ያስተንፍሰኝ እያልኩ ነው ብሎ አዲስ አበባ ላይ ያሉትን እነ ሴዶ ምናምን የሚባሉ የሆነ ማርሻል አርት የሚያሳዩ ልጆችን ቤታችሁ ሎኬሽን ስጡኝ፣ የምትደባደብ ሰፈርም ከፈለጋችሁ ቦታ ስጡኝ፣ መጥቼ እደባደባለሁ፣ ማን ነው ወንድ አዲስ አበባ ላይ ያለ ግዛቱን ኢጎውን ማስፋት ነው። ያኛው አሁን ጀስቸሩ ላይ ንቃተ ህሊና ሲቆም እጁን ቆልፎ ነው። ጆኒ ሲያወራ እጁን እንዲያለ ለመፈክር የምትፈክረው እውነት እንዲሆን የምትመኘው ነገር ነው እንጂ እውነት የሆነው አይደለም። እርግጠኝነቱ ያለው ጆኒ ጋር ነው። ጆኒ ሲቆም ተመልከቱት፣ ጀስቸሩ እጁን ከፍቶ ነው የሚቆመው ኦል ዘ ታይም። ሙሉ ወሬውን አውሩ ጆኒ እንደሚያሸንፍ እርግጠኛ የሚያደርጉ እንትኖች አሉት፣ ኤቪደንሶች አሉት። ከዚህ በፊት የተካፈላቸው ኢንተርናሽናል ፋይቶች ሲናገር ስለ ዲሲፕሊኑ፣ ስለ ዩኤፍሲም፣ ስለ ምንድነው ጁጂትሱም ያለው ዕውቀት ያሸንፈናል። ያሸነፈን ሪያሊቲ ነው፣ በምስል የሚያሳየን ነገር ከዚህ በፊት የነበረው ኤክስፔሪየንስ ነው እንጂ የምንፈልገውንና እውነቱን ለያይተን እናስቀምጥ። ሁሉ ጊዜ በላይፍ ላይ እንደዛ ነው። የምንፈልገውና እውነቱ የተለያዩ ጉዳዮች ናቸው። we wish to be this and the reality is like this ማለት ነው። ሪያሊቲው ላይ ጆኒ የማሸነፍ ፕሮባቢሊቲው ሰፊ ነው። አንደኛ የመናገር ክህሎቱ ኮንቪንስ ያደርገናል። ስኪሉን ባናይ እንኳን የመናገር ክህሎቱ ሁለቱም ስኪላቸው ባይታይ ጆኒ በመናገር ክህሎቱ ኮንቪንስ ማድረግ ይችላል። ደሃ ሁሉ ሰነፍ ነው። ኢትዮጵያ እኔ ከሌለው ተስፋ የለም። የኢትዮጵያ ሕዝብ ለምን እንደሆነ አላውቅም፣ እኔን ማየት አይፈልግም። ከአባታችን አብቹ ጋር ኢትዮጵያን ወደፊት በደንብ እንግፋ። ያው ደስ የሚለው ነገር ኢትዮጵያ ውስጥ መኖር it's literally የዛሬ 30 ዓመት 40 ዓመት እነሱ እዛ ያሳለፉት እኛ አሁን እያሳለፍን ነው፣ እየኖርንበት ነው ያለነው exactly the same way እና 100% except slightly advanced ነን እኛ because ያኔ አሁን ለምሳሌ ስቲቨን ሰጋል እና ጄት ሊ እና ብሩስ ሊ ሁሉ የሚታዩበት ሰዓት ነበረ and around that time everyone thought የኔ ማርሻል አርት ይሰራል። some people are like ጂት ኩንዶ ይሻላል። some people የመናገር ክህሎት ውስጥ ያሉ ኢንቪዚብል እንትኖች አሉ፣ ማኒፑሌሽኖች እኛን የሚያሳምንበት። ሪያሊቲው ላይ ሲመጣ ያኛው ሞተር ሲያነሳ አህያ ሲሸከም ምናምን ብቻ ነው የምናየው። ይሄኛው ኢንተርናሽናል ፋይቶች ጂም ቤት ውስጥ 100,000 ብር ያሸነፈኝ ይውሰድ ብሎ የተለያዩ ሰዎችን ሲያሸንፍ፣ በቁመት በክብደት የሚበልጡትን ሰው ሲያሸንፍ አይተናልና ፕሮባቢሊቲው ንቃተ ህሊና የሚሸንፍ በፕሮባቢሊቲ ሰፊ ይሆናል። ይሄ ሪያሊቲ ነው። our ዊሻችንስ ምንድን ነው? ዊሻችን የእኔ ለምሳሌ ቤቲንግ መድብ ብትሉኝ ሪያሊቲው ላይ ንቃተ ህሊና ይሸነፋል። ምን ትመኛለህ ብትሉኝ ግን ጆኒ እንዲሸነፍ ነው። ጆኒ ቢሸነፍ ምን ይሆናል መሰላችሁ? ሪያሊቲያችን ተሸንፏል። አቦ ቆንጆ ነገር ያልኳችሁ እኮ ሪያሊቲያችን ተሸንፏል። አገራችን እንወዳለን፣ አገር አለችን፣ ትታየናለች ምናምን።
ተበልተናል። ሃይማኖት አለን፣ ብዙ ዋጋ ከፍለናል፣ ተገልጧል። በሪያሊቲ ታሪኮች ይጠቅሳሉ። ኢየሱስ ክርስቶስ የሚባል አካል ነበር፣ ሞቶ ተነስቷል፣ መቃብሩ ባዶ ነው ምናምን። ሪያሊቲ ተሸንፏል። ተሸንፏል ማለት ሪያሊቲው ላይ ያየን ያለ ነው ማሸነፍ አይደለም። ሪያሊቲው ተሸንፎ ነው የምናየው። ስለዚህ ሪያሊቲው እንዲሸነፍ እንፈልጋለን። ይሄም ከዘመናችን እውነት እንዲሸሽ አንፈልግም። ሪያሊቲው እንዲሸነፍ እንፈልጋለን። ለምን? ብዙ ሪያሊቲዎቻችን ተሸንፈዋል። መልካም ሰዎች ነን፣ ተሸንፈናል። ጥቅም መኖር ምናምን ስላለብን ጥቅም ስለሚያስፈልገን ምናምን የሆነ ዋቴ የሆነ ጓደኛ ጠብሷል። ሪያሊቲው ላይ እሱ መጥበስ የለበትም። ተሸንፈሃል ሪያሊቲው ላይ። ስለዚህ ሪያሊቲው ላይ ጆኒ ቆሞ ማየት አትፈልግም። የሆነ ክፍልህ ፕሮፌሽናሊዝም እንዲሸነፍ ይፈልጋል፣ ስኪል እንዲሸነፍ ይፈልጋል። ይሄ ኢዮብ በእግዚአብሔር ጉባኤ በሰይጣን ሲከሰስ ማለት ነው ብየዋለሁ ከዚህ በፊት እኮ እዛ አርት ፕላስ ይመስል። እውነቱ ላይ አሸናፊው እሱ ነው፣ ግን እንዲሸነፍ የምፈልገው ደግሞ እኛ የምንፈልገው ደግሞ ሪያሊቲው እንዲሸነፍ። የእንትናን ፐርሰናሊቲ ኢጎ ብየዋለሁ። የንቃተ ህሊና ንቃተ ህሊና ማለት ራሱ ኮንሽስነስ ማለት ነው። ኮንሽስነስ በምን ቅጥር ውስጥ ይኖራል ብዬ አውርቼላችኋለሁ። በኢጎ ቅጥር ውስጥ። ኢጎ ከሌለ ኮንሽስነስ የለም። አንኮንሽስ ነው የሚሆነው ሰው። ስሙን ራሱ ዮሐንስ የሚባል ነበር መሰለኝ ስሙ። ሁለቱም ዮሐንስ ሆኑ። ዘመነ ዮሐንስ ነው። ዮሐንስ የሚባል ነበር ስሙ። ዮሐንስን ትቶ ራሱን ንቃተ ህሊና ብሎ ሰይሟል። ሁሉ ነገር የሚጀምረው ከአይምሮ ነው ብሎ ነው የሚያስበው። ሶ ሂ ኢዝ ኢጎ ፐርሰናሊቲ። ኢጎ ፐርሰናሊቲ በመሆኑ የተምኔል የተለያዩ ፖድካስቶች ላይ ሲቀርቡ የተምኔል ዩቲዩብ ተምኔል እኔ 50,000 ብር መድባለሁ ብዬ እንደሰራሁት የተምኔል ርዕሱ የሚነግራችሁ ኤቭሪቲንግ ኢዝ አባውት ሂም። እዩት ምን ይላል መሰለኝ። ድንግል ነኝ 26 ዓመቴ ነው። ድንግል ነኝ እኔ 26 ዓመቴ ነው እኔ። ያኛውስ ርዕስ ሲሰጥ ወቸው ጉድ ላይ ቀርቦ የነበረው ምጣው ቆይና ተምስ ርዕሱን ይዤው አልነበር እንዴ? የሰውን ልጅ አጥንት በሙሉ መስበር እችላለሁ ይላል። የሰውን ልጅ አጥንት በሙሉ እዚህ ጋር ሰብጀክት ቨርብ ኦብጀክት ስንል ኦብጀክቱ አጥንት ነው፣ እኔ ሰብጀክቱ ነው። ኦብጀክቱ አጥንት ነው፣ መስበር ቨርቡ ነው። ሶ ኦብጀክቱ ሰብጀክቱ ያለው ስለ ኦብጀክቱ ነው፣ ስለ አጥንት ነው። እኔ አጥንት መስበር እችላለሁ ነው የሚለው። ያ 26 ዓመቴ ነው ድንግል ነኝ ነው የሚለው። የኢጎ ፐርሰናሊቲ ማሳያው ኢትስ ኦል አባውት ሂም። ኢጎ ስለ ራሱ ነው የሚያወራው፣ ስለ ራሱ። ኢድ ሲሆን ሶ ኮልድ ኢድ ማለት ደመነፍስ ነው፣ እንስሳዊነት ማለት። ፋንታሳይዝ የሚያደርገው ብሩታሊቲን ነው፣ ቁጣን ነው፣ ፌሚኒን ኢነርጂ ነው። ኢጎ ማስኩሊን ኢነርጂ ነው። ወደ ጀስቸራቸው ስመጣ እነግራችኋለሁ ምን እንደሚሆን እና ይሄኛው አጥንት መስበር ይችላለሁ። እዚች ጋር ስሰብረው መላ አካሌን እዚህ ጋር ሳረግበት ምናምን ብሎ ሲያወራ ወቸ ጉድም ላይ ታዩታላችሁ፣ ሌሎችም ፖድካስቶች ላይ እያጣጣመ ነው። ፕሬስ እናደርጋለን። አብዛኛውን ጊዜ ሂፓችን ነው የሰውየው እጅ እዚህ ጋር ነው ያለው። ከዛ እዚህ ጋር ስንጎትት በዚህኛው ሳይድም ወደ ታች እየገፋ ነው፣ በዚህኛውም ሳይድ ወደ ታች እየገፋ ነው። ሂፓችን ደግሞ ወደ ላይ እየመጣ ነው። which is elbow ከሆነ እዚህ ጋር ሂፓችን ወደ ላይ ሲመጣ በዚህኛውም ሳይድ እየጎተት ነው ወደ ታች። ይሄ መንቀሳቀስ ወይ መታጠፍ ወደ ሌለበት አቅጣጫ እየታጠፈ ነው ያለው። and ብዙ ጥንካሬ አይወስድም። ሜካኒኩን አንደርስታንድ ካደረጋችሁት አሁን ቅድም እንዳሳየው ነው። ሳንቅህ እጅግ ስሞል መስሎች ናቸው፣ ይደክማል። ሰውየውን ካልጨረስከው በዛ ሰዓት ያኔ ያመልጧል። አሁን የሰውን አጥንት ስለ መስበር የሚያወራ አይመስልም። የዶሮ አጥንት ስለ መስበር፣ ያው ስለምትበላ ዶሮ፣ ስለ ዶሮ ሳወራ እዚህ ጋር ምራቅ ይመጣባችኋል፣ ስለምትበሏት ማለት ነው። ስለ ውሻ ባወራ እዚህ ጋር ምራቃችሁ አይመጣም። የውሻ አጥንት ስለ መስበር ባወራ ኦፌንሲቭ ትላላችሁ። ልክ አይመስላችሁ ማለት እንደዚህ። የፈረስ አጥንት እዚህ ጋር ስሰብረው
ወይም እዚህ ጋር ሲሰበር እንትን ምናምን እያልኩ ሳወራ ምንድነው ዲስከስድ ትሆናላችሁ። እና እዚህ ጋር ጆኒ ስለ አጥንት ሰበራ፣ ስለ ሴት ልጅ ወንድ ልጅ እንዴት መግደል እንደምትችል፣ ሰውን ስለ መግደል እንዴት እንደምትችል ሲያወራ like I don't teach the kill moves እና ሰው እንዴት እንደምገድል ምናምን ለወንድ አላሳየው። ለሴቶቹ ግን those like on one of the sessions that we're going to teach ለሴቶች ወደ ጀስቸሩ መጣላችኋለሁ። አሁን ጀስቸሩ ላይ ንቃተ ህሊና ሲቆም የመጨረሻው ይሄ ጨዋታውን ከማድረጋቸው ፊት የሚሰጡት ጋዜጣዊ መግለጫ ላይ አቋቋሙ all the time እንዲህ ነው። ስለ ጆኒ ሲያወራ እጁን እንዲያለ እንደ አሸናፊ ወይ እንደ መፈክር፣ አሸናፊ ሳይሆን እንደ መፈክር እንዲያደርጋለው እገልሃለሁ እና ጀስቸሩ ለምሳሌ ኢየሱስ ጌታ ነው ምናምን ስትል አሜን ምናምን ስትል ይሄ የመፈክር ሳይን ነው። እና የምትፈክረው እውነት እንዲሆን የምትመኘውን ነገር ነው እንጂ እውነት የሆነውን አይደለም። ሶ ጀስቸር ዋይዝ ንቃተ ህሊና የሚያሳየን ፍላጎቱን ነው፣ ኢጎ እንደሆነ ነው። ይህንን ሰውዬ መስበር ይፈልጋል፣ መጉዳት ይፈልጋል፣ ግን እንደሚጎዳው እርግጠኛ አይደለም። እርግጠኝነቱ ያለው ጆኒ ጋር ነው። ጆኒ ሲቆም ተመልከቱት፣ ጀስቸሩን እጁን ከፍቶ ነው የሚቆመው all the time። ሙሉ ወሬውን አውርቶ ሲጨርስ እንደዚህ ብሎ ነው ለቆት እጁን ፍት ነው። ልክ ይሄን አካባቢ መክፈት ሞር vulnerable የሆንበት አብዶሚናል ቦታ ነውና ቬኔሳን ብታዩት ይሄን አካባቢ የከፈተ ሰው ሞር ኮንፊደንት ነው ማለት ነው። እና he is confident because ንቃተ ህሊና እንደሚያወራው ሁሉ ነገር ከአይምሮ ይጀምራል ብሎ አይደለም የሚያስበው። ቪዲዮቹ ላይ ደጋግሞ የሚያነሳው ትሬን ካደረጋችሁት ሰውነታችሁን ምንም ነገር ማድረግ ትችላላችሁ ብሎ እውቀቱን ወይም ኢንተለጀንሱን ወይም ጥበቡን የሰጠው ለስጋው ነው። ሰውነቱ ላይ ነው እርግጠኝነቱ ያለው፣ እውቀቱ ያለው። ስለዚህ እጁን ለቆት ነው የሚቆመው። ኦልዌይስ ሰውነቱ ክፍት ነው። ኢቭን ዞሮ ወደ አጥቂው ሲያወራ የመፈክር ሳይኑ የለም። እጁን እንዲህ ያለ አይደለም ወደ ንቃተ ህሊና የሚያወራ ጀስት አንገቱን ነው የሚያዞረው። እጁ እንኳን አልተሰበሰበም። ወደ ኦዲየንሱም ቆሞ ሲያስረዳ ሲያወራ ረጅም ያወራው ንቃተ ህሊና ነው። ጆኒ አጭር ነው ያወራው። ወደ ኦዲየንሱም ሲያወራ እጁን ከፍቶ ነው ከአንገቱ ቀና ብሎ። ወደ ጆኒም ሲያወራ እጁን ከፍቶ ነው ከአንገቱ እንደዚህ ዞር ብቻ ብሎ፣ ሰውነቱን ሁሉ አብሮ አላዞርለትም። ጆኒ ሲያወራ ሙሉ ለሙሉ ይዞራል ሰውነቱ። ሙሉ ሰውነቱ ዞሮ ወደሱ መናገር እንደፈለገ ነው የሚያሳየው እና ለኦዲየንሱ ሳይሆን ለሱ ሁሉ ይነግረዋል። ከዛ ወደ ወርድ እንመጣለን። አሁን ቦዲን ጨረስን። በእለቱ የነበረው የቃላት ጨዋታ ኃይለኛ ሞከሪው ወይም ፈታዩ እንትና ነበር፣ ጆኒ ነበር። ንቃተ ህሊና እንግዲህ ብዙ ሰዎች ገጠር ብዙ ዓመት ኖረው ወደ ከተማ ሲመጡ አንዳንድ ነገሮች አዲስ ሆነባቸዋል። ከ3 ቀን በፊት ነው ለመጀመሪያ ጊዜ ልጁ ፒዛ ይበላል። ኤፕሪል 25 ላይ ለመጀመሪያ ጊዜ ፌንት ይበላል። ሺብር ቻሌንጅ ላይ ላለመከሰስ ብዬ የተንከባከቧቸው ነው። ያን ያንጨረጭረዋል፣ አይገልጸው። እንቁላል ይዞ ገብቶ እሺ ወደ ድርጊቱ ሄዳለሁ። ንግግሩ ምንድን ነው? ምን አይነት ቃላቶች ይጠቀማል? እሱን ስሜታዊ የሚያደርጉ ጉዳዮች። እሱ በስሜቱ ላይ ባለስልጣን ነው፣ ኢድ ስለሆነ ጆኒ በስሜቱ ላይ ባለስልጣን ስለሆነ ረጋ ብሎ ነው የሚያወራው እና ጀለስን ምን ያደርገዋል? ቃላቶች ይጠቀማል። ለምሳሌ እስከዛሬ ፒዛ በልቶ አያውቅም፣ የዛሬ 3 ቀኑ ነው ፒዛ ከበላ እና ፌንት ከሆኑ ቀናት በኋላ ደግሞ ለመጀመሪያ ጊዜ ይበላል ይለዋል። አህያ የሚሉት ለዚህ ነው፣ የሚሸከማቸው ነገሮች። ሞተሯ ልትሸከም ይገባል እንጂ ሞተሯ እንዴት ትሸከማታለ ይለዋል። ይሄኛው ከዚህ በፊት ከነበሩ ቪዲዮዎቹ መካከል እየሳበ ሞካ ያደረገው ኢጎ ዲፌንሲቭ ነው የሚሆን። ዲፌንሲቭ ሆነ ወዲያው። እኔ ከገጠር ነው የመጣሁት፣ አዎ የገጠር ልጆችን ወክዬ ምን ያክል እንትን እንዳለ አሳይሃለሁ። ዲፌንሲቭ ይሆናል። which is ወደ እሱ የተወረወረበት ነገር። ለምሳሌ ዛሬ ምን ሆነ መሰላችሁ? ዛሬ ቅዱሴ በሆነ ልጅ ተጨረበች እና ተቀበለው እንጂ ቅዱሴ ሪአክት አታድርግ።
ለምሳሌ እሱ ነው እቃ ፈልጋለሁ ያለው ቅዱስ ደውል አታስታውሰው። አይ ስራው እኮ ነው። እሺ ስትደውል ካልሰራልህ በእኔ ስልክ አትሞክር እያልኩት በአንተ ስልክ አልሞከርኩ አለ። ሲሞክር የኔ ስልክ ይጠራል፣ የእሱ ስልክ ብሎክ ተደርጓል። ብው አለ። ከዛ ዘጋሁት። አይ ላናግረው ልስደበው ቶ እንጂ ቅዱስ ያልኩት ብዬው ይሄንን ተነስቼ ወጥቼ ወደ ሆነ ጉዳይ ሲሄድ ምን ገጠመኝ? የሆነ ልጅ ሞተሯን ወስጄ የሆነ ጥግ ላይ ሳቆም ባጃጅ ይዞ መጥቶ አቆመ። ያው መዞር ይችላል ከኋላ ስፔስ ስላለው። አስፓልት ላይ አይደለም ያቆምኩት፣ ማቆሚያ ነው። ቀድሜ ገብቼ ቆምኩ። እሱ ሊቆም ፈልጎ ነበር መሰለኝ። በኋላ ያየሁት አሁን ሊቆም እንደፈለገ ነውና ዛም ወደ ኋላ ተመልሶ ከፊቴ መቆሚያ አለ፣ አልጠፋም። እንዴ ምን ትንቀለቀላለህ ምናምን አለ። ዝም ብዬ አየሁት። ምንድነው መጀመሪያ አትወጣም እንዴ? ካልሆነ እኔ ልቆም ስል ሮጠ መተህ የምትቆመው አለ። ዝም አልኩት። አሁን ጤነኛ አይደለም እንዴ ምናምን አለ። ውስጤ ሁለት ነገር ነው ያለው። አንደኛ ፈሪ፣ እንዴት ትፈራለህ? አትናገረውም? ዝም አልኩኝ። ዝም ነው እንጂ ያልኩትኝ አልፈራውም። ፍርሃት ሌላ ትርጉም ነው። ፈራህ ብሎ ደፋር ነኝ ብዬ ሳወራ ኬዎሱን ሊጨምረው ነው ኢንቴንሽኑ። ይሄንን ድምፅ የሚሰጠኝ አካል ያው ራሴው ለው እንችላለሁ። ቱ ሰም ፓርት ኦፍ ሚ ደግሞ እኔ አይደለሁም። ሙሉ ለሙሉ አይምሮዬ እኔ ቁጥጥር ውስጥ ያለ አካል አይደለም። ልክ እንደ እጄም ማንቀሳቀሰው ብቻ አይደለም። እጄንም ሁሌ አታንቀሳቅሰውም፣ ያንቀሳቅሳል አንዳንዴ። ያው ቀድሞ በማይክሮ ሰከንድ ልጅ ልትወድቅ ስትል ሊይዝ ይችላል። አንተ አይደለም ያዝከው፣ ምኞትን ፍላጎትን ነው የሚከተለው። ሁለተኛው ሴጋ ሲጠበጥብብህም እጄ አንተ እንዳልሆነ ይገባሃል። ብቻ ሁሉ ነገር የኛ አይደለም የሚለውን ያዙልኝ። አይምሮዬ ውስጥ የሆነ ድምፅ ሰማው፣ ፈራህ የሚል። ዝም ነው እንጂ ያልኩት አልፈራውም ብዬ ድርጊት እንዳረግ ነው የሚፈልገው። ዝም አልኩ። ሁለተኛው ቢሎጂካል። አሁን ሎጂካሊ ትክክል የሆንኩበትኝ መሰረቶች አሉ እና እሱን እንድገልጠው ነው የፈለገው። ትክክል የሆንኩበትኝ እንደዚህ እኮ ብዬ ላብራራለት ስሞክር ከዛ አሁን ልክ ማንን ሆንኩኝ? ኢጎን ሆንኩኝ። ማንን? ንቃተ ህሊናን። ሎጂካሊ የገጠር ልጅ መሆኔ ምንም ስህተት የለውም። እኔ መርጬ ከተማ አልተወለድኩ፣ አንተ መርጠህ ከተማ አልተወለድክም። እኔ መርጬ ገጠር አልተወለድኩ። ይህንን ግን ላብራራ ዲፌንሲቭ ሆኜ ባልመረጥኩት ነገር እንዴት ትከሰሳለሁ፣ እንዴት እወቀሳለሁ ብዬ መናገር ከጀመርኩ አሁን ትራፑስ ገባው ማለት አይጎ ዲፌንሲቭ ማለት አንተ አጀንዳ እያቀበልከኝ ነው ማለት። አሁን አጀንዳ አቀባዮች አሉ። አሁን ማኔ 2-3 ቦታ ፌስቡክ ላይ ተጽፎበት አየሁ እና ሙክታሮቪች የሚባል አንድ የጅጅጋ ልጅ ጻፈበት እና ሲጽፍበት ይሄንንም ፖስት ማኔ እንደማያነበው ቢያነበውም ግድ እንደማይሰጠው እንደ ስድብ እንደማይቆጥረው አውቃለሁ። ባይሆን እንደ ማስታወቂያ ያየዋል አለ። ካየው አለማውራት ነው። አንዳንድ ሰዎች የስድብ ኢሚዩኒቲ ዴቨሎፕ ስላደረጉ በእነሱ ፐርፐዝሊ በሚወረውሩት ነገር አጀንዳ መሆን ይፈልጋሉ ይችላሉና ጀስት ሊቭ ዴም አሎን መተው ነው ያለብን። ከራሳቸው ውስጥ ነው አጀንዳ ሴት ማድረግ ያለብን። ንቃተ ህሊና የተሸወደው እዚህ ጋር ነው። ጆኒ የሚሰጠው ነገር እሱን ዲፌንሲቭ አድርጎት ኦፌንስ ሳይሆን ዲፌንስ እንዲያደርግ the best defense is offense ይባላል። አሪፉ መከላከል ማጥቃት ነው። ማጥቃት መከላከልም ስለሆነ ማለት ይሄን አላወቀምና ያው የኢጎ ባህሪ ስለሆነ ኢጎ ዲፌንሲቭ he always try to attack me በዚህ way ማለት ነው። ከገጠር ነው የመጣሁት of course ያንም እንደ አድቫንቴጅ ወሰደበት። ፊዚካሊ ደግሞ ጎን ለጎን ተጠጋግተው ሲያወሩ ያኔ ንቃተ ህሊና የመጀመሪያው ወሮ ላይ ገፍትሮት ነበረ ጆኒን የተፍጨረጨረው እና it is normal ይደረጋል። አንዳንዴ ከንፈርን ሁሉ ሊስመው ይችላል። ሞክረውት ያውቃሉ። አንዱ አለው UFC ላይ እንደዚህ ተጠጋግተው እንትን ሲባባሉ ለኦዲየንሱ እንትን ይሰጣሉ። ምንድነው ድራማ ይሰጣሉ። የሚጣሉ እዛው ጋር የሚጣሉ እያስመሰሉ ያው ሪንግ ውስጥ ነው የሚጣሉት ኦብቪየስሊ እናውቃለን። ግን እዚህ ጋር ተቀራርበው እንትን እንዲባባሉ ይፈልጋል። የሆነ እንዲገፈታተሩ እንዲተጋገሉ ነው። ከዛ ሁለተኛ ዙር ላይ ጠበቃት። ጀለስ ኃይለኛ ነው እያቸዋለሁ። ጆኒ ከስሜቱ ነው ያለው። እንትኑ ብሩታሊቲን ያፈቅራል። ልክ ፌሚኒን ኤነርጂ ነው እና እንቁላል ይዞ ገብቶ አንተ እዚህ ላይ ለተፈለት። ከዛ
ኮርነር ላይ ሆኖ የሚያሳያትን ዴቪሊሽ ፈገግታ ብታዩት መፍራት አለባችሁ። ጀለስን እርጋታው፣ እንግሊዘኛው፣ አርቲኩሌሽኑ ወደ ተፈጥሮ የቀረበ ምናምን፣ ያኛው ደግሞ ወደ ስልጣኔ የቀረበ ወደ ዌስተርኑ የቀረበ መስሎ ነው የሚታየውና ያኛው ኦዲብል ነው፣ መስማት ትችላለህ። አሁን ለዚህ ፕሮግራም ብዬ ከፍቼ ልሰማ ስሞክር ሁለቱንም ሙር የምሰማው ጆኒን ነው። ይሄኛውን ለመስማት ስሞክር ካሜራ ይፈራል፣ የሚያወራብን መንገድ ሳቁ ይቀድመዋል። ዮሐንስ ምስክር እባላለሁ። አብዛኞቻችሁ የምታውቁኝ ንቃተ ህሊና በሚል ቲክቶክ ፔጅ ነው እና ንቃተ ህሊና የሚል ቲክቶክ ፔጅ አለኝ። ልብ ብላችሁ ከሆነ ያው ንቃተ ህሊና ማለት ስለ ህሊና ነው። ስለ ህሊና የሆነ ነገር ይናገራል ብዬ አስባለሁ። ቃላቶቹ አርቲኩሌትድ አይደሉም ምናምን፣ ኦዲቢሊቲ ጎለዋል እና ራቁቱን ተቀምጦ ጠግቤ እኮ ነው የሚያስተነፍሰኝ አጥቼ ነው እና ወንድ የሆነ እስቲ ያስተንፍሰኝ እያልኩ ነው ብሎ አዲስ አበባ ላይ ያሉትን እነ ሴዶ ምናምን የሚባሉ የሆነ ማርሻል አርት የሚያሳዩ ልጆችን ቤታችሁ ሎኬሽን ስጡኝ፣ ሰፈርም ከፈለጋችሁ ቦታ ስጡኝ፣ መጥቼ እደባደባለሁ፣ ማን ነው ወንድ አዲስ አበባ ላይ ያለ ግዛቱን ኢጎውን ማስፋት ነው የሚፈልገው። ያኛው እንደዚህ አይነት ነገር ውስጥ አይገባም። ፕሮፌሽናሊ ምናምን ሊሰባብርህ ነው የሚፈልገው። የሆነ እንትን ዌስተርን ነው ሞር አስተሳሰቡ፣ እንደ ሲቪላይዘር ነው፣ ስልጡን ነው። ይሄኛው ቢስት ነው፣ ከጫካ ነው የመጣው እንደሚለው የዶንጋው ምናምን ነው የሚለው የቦንጋው ከጫካ ነውና ዋይልድ ነው። ዋይልድ ነው፣ ከጫካ ነው የመጣው። ስለዚህ ማስገበር ይፈልጋልና አዲስ አበባን የማጽዳት ዘመቻ፣ ወንድ ወንድ የሚሸቱ ወንድ ወንድ የሚጫወቱ አካላትን የማጽዳት ዘመቻ ውስጥ የገባ ነው የሚመስለው ንቃተ ህሊና። ከስሙም እንደምናየው የሆነ ያሳሰበው ይመስላል የአገሪቱ ወንድ ማጣት ምናምን። ይሄ ከአገሪቱም ጋር ከምኑም ጋር አይገናኝም። ጀስት ፕሮፌሽናሊዝምን ፎር ደ ሴክ ኦፍ ኢንተርቴንመንት ነው የሚፈልገው። ኢንተርቴንመንቱ ደግሞ ብሩታሊቲ ነው፣ ይሄ ጥፋት ነው ወይም አንገር ሬጅ ነው እና ሞር ፌሚኒን ኢነርጂ ነው። ስለሱ መጣላችኋለሁ። እንደዚህ ይላታል ጀለስን። ባይዘዌ የጨዋታው እንትን የዋጋ መጠን ጨምሯል። 1 ሚሊዮን ነበረ አሸናፊ የሚወስደው 3.1 ሚሊዮን ሆኗል። እሱም ትልቅ ነገር ነው፣ ከፍ ብሏል ማለት ነው። ኢትዮጵያ እኔ ከሌለው ተስፋ የላትም ይላል። የኢጎ ባህሪ ይሄ ነው። ኢትዮጵያ ብሎ ኢትዮጵያ አይደለችም ሰብጀክቱ። ሰብጀክቱንም ኦብጀክቱንም ራሱን አድርጎ ነው የሚያወራው። እኔ ከሌለው ተስፋ የላትም ምናምን ብሎ ጅላሉ ላይ ሲያወራ የተምኔል አድርገው የሚጠቀሙት በእርግጥ እነሱ ናቸው። ከዛ ከ3 ሰዓት ከ25 ቆይታ ውስጥ ጥቅሱ የሚጠቀሙት እነሱ ናቸው። ግን እንደዛ ብሎ ማሰቡ ራሱ ኢትስ አን ኢጎ፣ ፒውር ኢጎ ነው። ኢትዮጵያ እኔ ከሌለው ተስፋ የላትም። ይኸውላችሁ ኢጎ እየተሸነፈ ነው ያለው። ማንም ቅጥሩን አስጠብቆ መቆየት አይችልም። ስርዓት ከምድር ላይ ጠፍቷል። አኒማሊዝም ወይም ይሄ ኢድ የምንለው የእንስሳዊ የሆነ ማመዛዘን የሌለው ፐርሰናሊቲ እየገዘፈ ነው እየመጣ ያለው እና ያላወቀው ነገር ኢጎ አሸናፊ መሆን አይችልም። በዚህ ወቅት የወንድ ያለህ የምንለው ለዛ ነው። ወንድ አያለቅስም፣ ወንድ ያለቅሳል። ወንድ እንዲህ ነው፣ ወንዶች እንዲሰራሉ፣ ወንድ ይላል። ላለፉት 50 እና ከዛ በላይ ዓመታት ሴት ሲባል የሴቶች መብት፣ ሴቶች ፖለቲካ ውስጥ በማህበራዊ ህይወት ውስጥ ምናምን የደረሰባቸው ጭቆና፣ ተሳታፊነት ምናምን እየተባለ የቆየው አሁን ወንድ ተባለ። ኧረ ወንድ ያለህ እየተባለ ነው እና በዚህ መካከል ወንዶቹ ያው ክርስቶስ መጣ ተብሎ እንደተጨፈጨፉት እነዛ ወንዶቹን አንቃችሁ ግደሉልኝም በሙሴ ጊዜ እንደነበረው በክርስቶስም ጊዜ ሄሮድስ ልኮ የጨፈጨፋቸው ወንዶች እንደሆኑት ወንድ እያማጠች ነው ዓለም። ይስሐቅ ይወለዳል ሲባል አብርሃም እንደሳቀው ወንድ እየፈለግን ነው።
ነፃ አውጪውን እየጠበቅን ነው። ቴዎድሮስ ገለመሌ በሉት ማንም ብቻ ይምጣ፣ አንድ ዓለምን አንድ የሚያደርግ ወንድ አለ። ሀሳቤ በዛው በኩል ይመጣል፣ በዚህኛው በኩል ሌላ ወንድ አለ። ብቻ ግን የወንድ ጥያቄ የወንድ ምጥ አለ። ግን ሌሎቹ ወንዶች እየተሸነፉ ነው የመጡት። ኢትዮጵያ ከለኔ ወንድ የላትም አለ ጀለስ። ከዚህ በፊት ይህንን አይነት ንግግር በተአቢዮ የሚናገረው አንድሪው ቴት ነበር። አንድሪው ቴት የወንድ ቁና ምናምን ሆኖ ተገልጧል። እኔ ሁሉ እንደዛ መስሎኝ ከዛሬ 3 ዓመት በፊት ስለ አንድሪው ቴት ጽፌ ያለውኝ ወንድ ይመስለኛል። ወንድ አድርጌ ነው ያየሁት። ኦፍኮርስ ወንድ ነበር። ቶክሲክ ሆነ ማስኩሊኒቲው እንጂ ማስኩሊን ነው። ማስኩሊኒቲው ላይ ምንም ክደት የለውም። ኦኬ። ስለዚህ አንድሪው ቴት ሲሸነፍ አየ ነው ቦክስ ላይ ገብቶ እና ኢጎ ተሸነፈ። ምን እንደነካኝ አላቅም፣ ለምን ቶሎ እንደደከምኩ አላቅም ምናምን እያለ ሲገረም የነበረው የዘመኑን ቀለም ይኸውላችሁ። ስፒሪት ኦፍ ዘ ዴቭዝ እና ዘ ስፒሪት ኦፍ ዘ ታይም ይባላል። ዘ ስፒሪት ኦፍ ዘ ታይም የወቅቱ መንፈስ እንደማለት ነው። ልክ በቃ የሆነ አየር ይፈጠራል፣ ያን አድቫንቴጅ አገኘው ብለህ ዘው ትላለህ። ግን ያዝኩት ብለህ የያዝከው ነገር ያረፋ ኳስ ነው ወይም ወጥመድ ነው። ከዛ ዳውን ነው። ከዛ ሌላው ደግሞ ይመጣል በሌላ ርዕስ አገኘው ይላል። ልክ ይሄ የዘመኑ አፔንድ ዳውን የዘመኑ መንፈስ የሚሰጣቸውን ደርቦች ተጠቅሞ መንገስ በስፒሪት ኦፍ ዘ ታይም እየተባረደ ይመጣል እና ስፒሪት ኦፍ ዘ ዴቭዝ እየተባረደ ይመጣል። ስፒሪት ኦፍ ዘ ዴቭዝ ምን ማለት ነው? አንድሪው ቴት እንደ ድሮ የሚቀጥል መስሎታል እና ሞከረ። በቃ የሆነ ማክሲመም ሌቭል ተዋረደ እና ምን እንደነካኝ አላቅም አለ። ስፒሪት ኦፍ ዘ ዴቭዝ የምለው ይሄንን ነው። ምን እንደነካ ሳታውቅ አለኝ ያልከውን ጸጋ አተ ትገኛለህ። ወቸጉል ላይ ምን እንደነካኝ አላቅም። አንድም ፖድካስት ላይ እስከዛሬ ፎርሾ የማያውቀው ስፒሪት ሄደ። ምን እንደነካኝ አላቅም ነው ያልኩት እኮ። ኢጎ ይዋረዳል። እንቀጥላለና ጆርዳን ፒተርሰን ጁብሊ ላይ ጅቡን ያለው በቃ ሄዶ በጭረቃ አለበት። እነዛ ህፃናት መካከል የሚለው ነገር ጠፋው። ተነስልኝ ምናምን ማለት ጀመረ። አርጊመንቱ ቢማረግ አልቻለም። ሂ ኢዝ ቱ ማች አርቲኩሌትድ ኢጎ ነው። እነዛ ግን በጣም በስሜት ስልጣን አላቸው። አይናደዱ፣ አይበሽቁ፣ 0-1 ናቸው። ባይነሪ ናቸው። ስሜታቸው 0 ነው። በስሜት ይጫወታሉ። ኢጎ ይወድቃል። የዚህ ሰዓት አቅም ያጣል። ሁለተኛ ሰው፣ ሶስተኛ ሰው ማይክ ታይሰን ሂ ኢዝ አን ኢጎ ነበር ፐርሰናሊቲው። አይረን ማይክ እስኪባል ድረስ የማይመታው ብረቱ ምናምን ማንንም ጥላለሁ ብሎ የሚያስበው በሆነ የእሱን ዕድሜ ግማሽ በሚያክል ልጅ ተዋረደ ማለት ወድቆ አቅቶት አየ ነው። አርጅቶ ነው ምናምን። እንደዛ ከሆነ ካረጀ መጀመሪያውኑ ጨዋታ ውስጥ መግባት የለበትም። ይሄ ፌር ፋይት ነው። ፈልጎን የገባው ምናምን ኦሬዲ ፊክስድ ነው። ለሱ ሳንቲም ስላጠረው ሊሰጥ ተፈልጎ ነው ምናምን የሚሉ ሩመሮች፣ ኮንስፔሪሲዎች አሉ። ግን ፈልጎ እንደገባ ነው ለኛ የተነገረን። ሰው የምንቀበለው ያንን ነው። ማይክ ታይሰን ይዛን ኢጎ ያ ልጅ ህፃኑ ልጅ ያ ጄክ ነው አይደል? ስሜት ነው እንደፈለገ በቃ የመጣለትን ዩቲዩብ ላይ የሚያወራ ሀብቱን እያሳየ የሚጎማለል ምናምን የሆነ ጩጬ ነው የኔ ዘመን እንጂ የኔ ኩያ ባይሆንም ግን ዘመኑን አድቫንቴጅ አይቶ በስሜት የሚጫወት ልጅ። ሁለተኛ ዙር አገጩ ቢሰበርለትም ግን እሱም እንደዛ ማይክ ታይሰንም ተሰበረ። በአገራት ደረጃ ይሄ ደግሞ እነ ኢራን ሰሞኑ እየተመታች ነበር። ብዙ ብሪጆቿን ምናምን አሜሪካ ዱቄት አደረገች። ትራምፕ እያሉ ቪዲዮ ሲሰሩ የተወሰኑ እያየው ነበር ቲክቶክ ላይ እና መጀመሪያም ኦፍኮርስ ጀማሪዋ አሜሪካ ብትሆንም ግን ጦርነት ነውና የተለየ ቦታ የተመረጠ የማይጎዳ ቦታ አይመታም። በቃ ሁሉንም ነው የሚመታው እና ኢራን ኢጎ ናት አልሰበርም አለች። ሌሎቹ አረቦች ዌስተርናላይዝ በመሆን እንትናቸውን በራቸውን ክፍት በማድረግ ለመላው ዓለም ከግጭት ከአሜሪካ ጋር ከመጋጨት ዳኑ። አሜሪካ እንስሳ ናት። ልክ እንትናን እንደማለት ነው፣ ጆኒን እንደማለት ነው። ማለት ትሰባብርሃለች። እንትኗ ኢቨን ስትሰባብርም ደስ ሊላት ይችላል። ፋንታሳይዝ የምታደርግ ናት። አሜሪካ ኢጎ አይደለችም። ሶ ያንን አይነት ባህሪዋን አውቆ ብሌንዲን ማድረግ ይሻል ነበር። በወቅቱ ሮም ቅኝ ግዛት እየገዛቻት አይሁድን
ክርስቶስ የተወለደ ጊዜ እንዲህ ነው፣ የቄሳርን ለቄሳር ስጡ፣ ተገዙ ሲላቸው እንዴት እንገዛለን? እኛ እኮ ባሪያ ሆነን አናቅም ሁሉ ብለው መለሱለትና መገዛትን ማንም ሰው አይቀበልም፣ ኢትዮጵያዊም አይቀበልም። ግን ከኢትዮጵያም አልቀበልም ያሉ ክልሎች መገዛትን ምን እንደደረሰባቸው ታውቃላችሁ። ኢጎ የሚዋረድበት ዘመን ነው። ኢጎ የሚሰበርበት ዘመን ነው። ወንዱ ልጅ በሰሜኑ በር አይመጣም ነው፣ በደቡብ በር ነው። በደቡብ በር ማለት የግለሰብ ኢንዲቪጁዌት የሚደረግበት የግል በር ማለት። የሰሜን በሩ የደቦ በር ነው፣ የወንድ በር ነው ምናምን። ሰሜን በወንድ በር የቤተ ክርስቲያን 3 በሮች መካከል የሰሜኑ የወንድ በር ነው። በወንዶች በር በኩል ወንዱ አይመጣም፣ በደቡብ በር ነው የመጣው። እሱ ደግሞ ኢንዲቪጁዌሽን ነው፣ ፌሚኒኒቲ ነው። ግን በፌሚኒኒቲ ምስራቅ በር ላይ በእናት ማህፀን ወደዚህ ምድር ስለመጣን እዚህ ጋር በእናት ማህፀን አይደለም። ፌሚኒኒቲ ማለት ፌሚኒን ኢነርጂ ማለት ነው እንጂ ፌሚኒን ቢሄቭ ማድረግ አይደለም። ግን ባጭሩ ምን እያልኩ ነው? ኢጎ የሚዋረድበት ዘመን። ስለዚህ ሞስት ፕሮባብሊ ጆርዳን ፒተርሰን፣ ማይክ ታይሰን፣ አንድሪው ቴት የሆነ ዘመን የኛ ዘመን የወንድነት ማሳያ ነበሩ። ከዛ እነዚህ ተሸንፈው እሱ የማይሸነፍበት ምክንያት የለም። ማን? ንቃተ ህሊና ራሱን የኢጎ አይነት ካባ ያለበሰው ልጅ። ስለዚህ በኢራንም አይተናል፣ በአማራና በትግሬም በነበረው ጦርነትም ያየነው። ድሬዳዋ ለምን እንደዛ አልሆነችም ሲባል ድሬዳዋ ኢንክሉሲቭ ስለሆነች ባርነትን መቀበል ስለምትችል ግድ ስለማይሰጠን ስለምንተውልህ የፈለግከውን የጠየቅከውን። ዛሬ ወንዴ አጋጣሚ ታሰራ አሉ። በምን እንደታሰራ አላቅም። ወንዴ ግን ግትር እንደሆነና አቋም እንዳለው ኢጎይስቲክ ፐርሰን እንደሆነ ታውቃላችሁ። ወንዴ ማለት አድዋ ፕሮግራም ሳዘጋጅ ቤቱ ተቃጠለበት ምናምን ያልኳችሁ ልጅ ነው። ስቲል ድምፁን ጮክ አድርጎ የሚያምንበትን በማውራት የሚታወቅ ልጅ ነው። ትላንትና ገባ አሉ። በምን ምክንያት እንደገባ አላቅም። እና መጋጨት ይወዳል ሳይሆን በቃ ፐርሶና የለውም። ኢጎ ፐርሶና ካለበሰ በዚህ ዘመን ላይ ተበላ ማለት ነው። እና አጥንት መስበር እችላለሁ እያለ ነው እንትና የሚያወራው ጆኒ። ኢድ ባህሪው እንዲህ ነው፣ እንደዚህ አጥንት መስበር ምናምን። ልክ ኢድ ማለት ግድ የለውም ለሞራል ባውንደሪዎቻችን፣ ለሞራል ህጎቻችን ግድ አይሰጠውም። የሚፈልገውን ነገር ለማግኘት ክብሩ ሊሆን ይችላል፣ ጥቅም ለማግኘት ሊሆን ይችላል። አንተን አጥንትህን ቢሰብር ደስ ይለዋል፣ ግድ አይሰጠውም። ድንግለኝ 26 ዓመቴ ነው ይላል። ኢጎ ደግሞ ስለ ራሱ ነው የሚያወራው፣ ስለ ክብሩ ነው። ኦኬ እና ልክ እርግጠኛውኝ እነግራችኋለሁ ጋይስ፣ በህይወቱ እንደዛ አይነት ፕሬሸር ተሰብቶት አያውቅም። ሰብረዋለሁ አጥንቱን ምናምን ሲል ፈገግታው የሆነ ሴሌብሬሽኑ ፊቱ ላይ ይታያል። እና ይሄ ፋንታሳይዝ ማድረግ እንደዚህ አይነቱን ዳርክ ነገር ፋንታሳይዝ ማድረግ የኢድ ባህሪ ነው። ኢጎ እንዲህ አይደለም። ኢጎ ስለ ክብሩ ነው፣ ስለ ባውንደሪው ነው የሚያስበው እንጂ ስለሚያደርሰው ጥቃት አይደለም። እንደዚህ አይነት ህመም በህይወቱ ተሰምቶት አያውቅም እያለ ስለ አጥንቱ ላይ ስላለ ህመም ከዚህ በፊት ተሰምቶ ከሚያውቅ ከሆነ ስጋው ይደነግጣል። ምን ማለት ነው? ለምሳሌ እሳት ያቃጠለው ሰውዬ ስለ እሳት መቃጠል ፔን ኢንተርቴን እያደረገ ደስ እያለው የሚያወራ ከዚህ በፊት ከእሳት ጋር ትውውቅ ያለው አካል ሲያወራ ይደነግጣል። የሚደነግጠው ኢጎ አይደለም፣ ሰውነቱ ነው። ለምን? ሰውነቱ እሳትን በባህሪው ያውቃታል። እያደረገ ያለው ቀድሞ አካሉን ማድከም ነው። ጀለስ ደግሞ አይምሮውን ተቆጣጥሮ ማን ነው? ንቃተ ህሊና አይምሮውን ተቆጣጥሮ ስጋው ላይ የሚወረወሩ እንትኖችን ኢንሰልቶችን ወይም ማስፈራሪያዎችን የሚቋቋም መስሎታል። እና የሞከረው ሰውነቱን በአይምሮ መቅጠር ነው። ግን አይቻልም፣ ዘመኑ እሱን አይፈቅድም። እና ጀለስ
ሰውነቱን ያስደነግጥበታል። አጥንቱ ላይ ሲያወራም የተለያየ ቦታ ሊያይ እንደሚችል ስለሚያውቅ ይመስለኛል በቃ ስለ አካሉ እንትን ድቀት ስለ ጆኒ በሰውነት ጉልበት ከንቃተ ህሊና ያንሳል። ግን እዚች ሰውነትህ እዚች የእጅህ እንትን ላይ መላ ሰውነቴን ሳሳርፍ የሁሉ ሰውነትህ ጡንቻ ላይ ያለው ጉልበት ጥቅም ያጣል። ለምን እኔ ሙሉ ሰውነቴን እዚህ ጋር አስቀምጬ ልሰብረው መገጣጠሚያው ላይ ምናምን ይላል። በቃ ሲያወራ እኔ እንኳን ፊል አረጋለሁኝ የሆነ አይነት ፔን አልገባም አብሬው እኮ ለጨዋታ ግን እንትኑን እንዴት ልበል ስለ የአይምሮ ሰርጅን ስለ አይምሮ ሲያወራ አይምሮ ታማሚ ባትሆን እንኳን አይምሮህን እንዴት መጠበቅ እንዳለብህ በስሜትህ የሆነ ፍራቻ ትማርና ወደ እውቀቱ ወደ ምናምን ልትሄድ ትችላለና የሆነ ኢንዲቴል ስለ ብሩታሊቲ ያወራለታል። እኔ እንዲያረጋለው ምናምን አይደለም የሚሆነው ስለሚሆነው ነገር ነው። ከራሱ ወጥቶ ከኢጎ ወጥቶ አጥንት ምን ያክል እንደሚሸከም ከዚህ በፊት ያደረገውን ሁሉ ያወራማ። የአጥንት ጆይንቶች ለምሳሌ 2 እጅ አለ ብትያያዘው ምናምን ይደክማል አለ እና ኃይሉን ጌይን እስኪያደርግ የሆኑ ደቂቃዎች ይፈልጋል አለ። ግን በጀርባህ አጥንት ተጠቅመ ጉልበትህን ተጠቅመ እጁ ላይ እዚህ ጋር መላስ አካልህን ብታሳርፍ አንተ አይደለህም ኢነርጂ ያወጣውና እጅህን ስትላቀቁ እጅህ ሙሉ ፓወሩን አለው ምናምን ይላልና ስለሱ አይደለም የሚያወራው ስለ ሳይንሱ ነው። ስለ ቦዲ ኮምፕሌክሲቲ ነው። ስለ ፊዚዮሎጂ ነው። ይሄ ሞር አስፈሪ ነው ለኢጎ። ሌላው ደግሞ ጁጂትሱ የሴት ልንለው እንችላለን። ሴት ንቀት አይደለም። የሴት ለሴት የሚሆን ነው ራሱ የሚለው አልሰሙታላችሁ እንግዲህ ካረሳሁት እዚህ ጋር ለሴት የሚሆን የድብድብ አይነት ልፊያ አለው። አሁን እኔ ከድሮም ጀምሮ ልፊያ አይወድም ሰውነቴ። እንደዚህ መተሻሸት አልወድም። በቃ ከተደባደብን ተላቀን ነው እንደዚህ እየተፈታተግን አይደለም። ጠብ እግርም እጅም እየተሳተፉ እንጂ ተያይዘን በትግል አይደለም። ጁጂትሱ የዛ አይነት ዲሲፕሊን ነው። በቃ ሰውነትህን እየተዘዋዟረ እየታገለ ያደክመዋል፣ ይሰብረዋል ምናምን እንጂ ፓንች ምናምን ማድረግ መራገጥ መማታት አይደለም። እና ያንን አይነት ዲሲፕሊን ያለው ኢነርጂው ለዛ ነው ፌሚኒን ነው የምለው። ጁጂትሱ ሞር ልክ እንደ ጦርነት መሳሪያና ታንክ ምናምን ኖሮ የእግረኛ ድሮ የምናውቀው ጦርነት እሱ ነው። ከዛ በፊት የነበረው ፊዚካል ነበር። እያልን ሄደን አሁን ኒውክለር ሆነና ወይም ባለስቲክ ሚሳይሎች ሆነው እንትኑን አጠፉት። የጦርነት ጣዕም ካለው ጣዕም የሚባል ነገር ግን የሆነ ጀብድ ምናምን ብለን ጦረኛ የምናመሰግነው ምን በአሉላ ጀብድ ምናምን የምንገረመው እኮ ፋይት ስላለው ነው ውስጡ ተገብቶ። ይሄኛው ግን ሚሳይል ግን ምንም ጀብደኛም የለውም፣ ዝም ብሎ መጠፋፋት ነው። ጁጂትሱም እንደዛ አይነት ባህሪ ያለው በቃ አጥንቶችን መሰባበር ጅማትን ማላቀቅ ምናምን ነው እንጂ ፓንች የለውም፣ የሆነ እንትን የለውም፣ ቢዩቲ የለውም። እንደዚህ ኖክአውት ምናምን ልክ ቦክስ ላይ የምታዩት የለም ቅባለት ምናምን። ይሄ ትሽት ሲሉ ነው ቆለጥ ቂጥ ምናምን ሲነካኩ ራሱ እንዴት እንደሚያስጠላ ማለት ነው። ወንዱ ቂጥ ላይ እንዲይዞት ምናምን ሲታሽ ይደብራችኋል። እንደዚህ አይነት ምንድነው ይሄ ያው ድብድብ ነው እንዴ ምናምን የሚል ክፍል አላችሁ። ጁጂትሱ እንደዛ አይነት ባህሪ ያለው አደገኛ ነው ለመጉዳት ካስፈለገ፣ ግን የስፖርት ባህሪ የለውም፣ ፋንታሲ የለውም። ይሄ በደንብ ይታያችሁ አይታያችሁ አላቅም። ይሄ እሱን የሚመስል ልጅ አንድ ፊልም ላይ ያየው ነበር እና ወንድም ይኑረው ራሱ ይወቀው። ይሄን ቪዲዮ ካየው ወይም የማያውቀው ከሆነ አሳዩት። ይሄ እዚህ አይነት ሃይ ኮፒ አይቼ አላቅም። ዴንዝል ዋሽንግተንን የሚመስል አንድ እዚህኛ ሰፈርም አለ አንድ ልጅና እንደዚህ ራሱን አይደንቲካል የሚመስል ሰው አለ። አንዳንዴ አንድ ኳስ ተጫዋች እኔን ይመስላል ብለው ይልኩልኛል። በጣም ሩቅ ነኝ እኔ ያንን ልጅ ከመምሰል፣ ግን ይሄኛው ግን በጣም ነው እሱን የሚመስለው። አጋጣሚ ትላንት ፊልም እያየው ዴቪድ ሃውስ ኦፍ ዴቪድ የሚል ተከታታይ ፊልም እሱ ላይ አይቻው ነው። እና ጁጂትሱ ቢማሩ ሴቶች አይደፈሩ ምናምን ይላል። ስለ ሴቶች ኬር እንደሚያደርግ ነው የሚያወራው።
ዛትስ ዋይ ፌሚኒን ነው የምለው። ኢነርጂውም እንትኑ ሞቲቭም ለዛ ነው አስፈሪ የሚሆነው ኃይለኛ የሚሆነው። ሴት ልጅ በጣም ኃይለኛ ናት። በሴት አንበሳ ታውቁታላችሁ አደል ላይ ኃይለኛዋ ሴት አንበሳዋ ናት። ወንዱ ኦርደር ነው ለመጣል ይመቻል። እሷ አድናን አትሊስት እንስሳውን ከያዘችው በኋላ እሱ መጣል መስበር፣ እዛ ፌርሊ ማከፋፈል ምግቡን ምናምን የኦርደር እና የዲሲፕሊን ጉዳዩ ላይ ነው እንጂ ወንዱ የአደን ጉዳዩ የቁጣ ጉዳዩ ላይ ኃይለኛዋ እሷ ናት። እና ኢጎ ብዙ ጊዜ በዚህ በምስል ይታወቃል። ኢጎ ትንሿ ሌየር ናት ከአንድ ሰው ልጅ ሳይኪ ውስጥ። ኢጎ፣ ሱፐር ኢጎ እና ኢድ ተለቅ ይላል። ሱፐር ኢጎ ትንሽ አነስ ይልና ኢጎ አነስ ይላል እና በአይስበርግ ይታወያል። ልክ በአይስበርግ ማለት ይሄ በበረዶ ግግር እና ጫፏን ታያታላችሁና ኢጎን ስታዩት ትንሽ ነው ይመስለው። ከታች ግን ሱፐር ኢጎ እና ኢድ አሉት። አሁን ኢድ አስፈሪ ነው ኃይለኛ ነው ምለው ለዚህ ነው። ፌሚኒን ኤነርጂ ቢሆንም አንተ ኢጎን ስታየው ከላይ ስለሚታይ ከፍ ብሎ ወጥቶ ብቅ ብሎ ስለሚታይ ኢጎ አሸናፊ ይመስላል። ለዛ ነው የአሸናፊነት ስሜቱ የሚሰማው ንቃተ ህሊና። ኢድ ግን አሸናፊ እንደሆነ ያውቃል። ሊነግርህ አይሞክርም። እንዴት እንደሚያጠቃህ እንዴት በጥፋትህ እንደሚደሰት ምናምን የሚያወራል። በእኔ በአሁን ባለንበት የኢትዮጵያ UFC እንትን ባህል ውስጥ ማንም ሰው የኔን ቴክዳውን ማሸነፍ የሚችል አይመስለኝም። አሁን ባለንበት ግን የኤምኤምኤ ኮሚኒቲ I don't think there's anyone in Ethiopia that can stop my takedowns. If I take them down one 100 ሺህ ብር መድቦ ታገሉኝ ብሎ በሩን ከፍቶ ሁሉን ስላሸነፈ ያ አይነት ስሜት ይሰማዋል። ጆኒ የሚቻል ነገር እንዳልሆነ ነው እያወራ ያለው። ረጅም ጊዜ ከሙያው ጋር ቆይቷል። ሰዎች UFC ምን እንደሆነ ያወቁ ያሉት ራሱ አሁን ነው። ለምን ሮምን እየመሰለን ስንመጣ የደም ግብር የምንቀበልበት ቦታ ነውና UFC አሁን ነው የተጀመረው። የሃይማኖት ተቋማት የባህል ስትራክቸሩን ክራክ ሲያረግ ሰዎች ሰለብሬት የሚያረጉት ነገር እያጡ ይመጣሉና በባህል ሰለብሬት የምናረገው አለ፣ በሃይማኖት ሰለብሬት የምናረገው ነገሮች አሉ። እነሱን ሰለብሬሽን እየጠፋ በግድ ያላፋት ጉባኤ የምናምን እያልን በቃ በግድ ራሳችን እየገፋን ሰለብሬሽን ሆሳና በቀደም እንደሆን ነው የነገርኳችሁ ነገሮች አሉና እንደዛ አይነት ነገር ውስጥ የገባን ስለሆነ ሰለብሬሽን የደም ሳክሪፋይሱን በዩኤፍሲ እናገኘዋለን። ሊትራሊ የመገዳደል ፖቴንሻል ያለው የስፖርት አይነት ነው። ዳኞቹ ሰውየው አቁሙልኝ ካላለ ጣልቃ ገብተው አያስቆሙ። አንዳንዴ ያስቆማሉ በጣም ኤክስትሪም ከሄደ። ግን ድንገት አንገቱን ብሎት ቢሞት ፈርሞ ነው የገባውና የሞት እንትን ልክ እንደ ጦርነት አይነት ፈቃድ የተሰጠው ቦታ ነው። ሞት እናየዋለን፣ መካከል ደም ይፈሳል፣ ግብር አለ። ገንዘቡ ነው አላማው፣ ፌሙ ነው የዚች ዓለም እንትን ሀብት። ስለ ገንዘብ መመካትና የአይን አምሮት ነው። ሁለቱን ነው ሊያገኙ የሚችሉት። ለፌምና ለማኒ ነው ደሙ እየፈሳ ያለው፣ ግብሩ እየፈሳ ያለው። ኢቭን ነፍሳቸው እንኳን ብትጠፋ ግብሩን የሚቀበለው ኮዝ ያስቀመጡለት የሞቱለት ጉዳይ አጀንዳ እሱ ስለሆነ ማለት ነው። እሺ ሌላ አንሳውትኝ ሐሳብ ምንድን ነው? እና እኔ እመድባለሁ በሪያሊቲው ከሆነ ሊያሸንፍ የሚችለው ጆኒ ነው። የምመድበው እኔ ከ10 ሺህ ጀምሮ እስከ 20 ሺህ ብር አያቅተኝም። 20 ሺህ ብር እመድባለሁኝ። ፈቃደኛ የሆነ ያው የሚያምነኝ ሰው በ20 ሺህ ብር ከኔ ጋር መጫወት ይችላል። ጆኒን ብዬ ፍላጎቴ ጆኒ እንዲሸነፍ ነው። ፍላጎቴን ከጠይቃችሁ ሪያሊቲው ግን ጆኒ ያሸንፋል። ስለዚህ ቢሸነፍ የምፈልገው ለምንድነው? ሁሉ ነገር እንደተሸነፈው ነው። ሁሉ ነገር እንደተሸነፈው፣ ጆርዳን ፒተርሰን እንደተሸነፈው፣ አንድሪው ቴት እንደተሸነፈው፣ ማይክ ታይሰን እንደተሸነፈው፣ ሌሎችም በሀገራትም ደረጃ ጠንካራ የምንላቸው ሀገራት እየተሸነፉ እንደተሸነፉት ሁሉ ጆኒ እንዲሸነፍ የሚፈልግ ክፍል አለኝ። ለምን? የአመፅ ዘመን ነው። ወንድና ስርዓትን ማየት አይፈልግም ውስጣችን። ስለዚህ በፍላጎት ደረጃ እኔ አይደለሁም ያለንበት የወቅቱ ስፒሪት ውስጣችን ሆኖ የሚነግረን ግን አሁንም ተሸንፎ ማየት ነው፣ ተዋርዶ ማየት ነው የምፈልገው።
ያልተዋረደ ነገር የለም። ሰለሞን የሚያለቅሰው እነ ሰራዊት ፍቅሬ የሆነ ደግሞ ሰው ለሰው ነው ገመና ድራማ ላይ እንደሰራው ምናምን ብቻ በእንትን እምነትን ከማህበረሰቡ እየወሰዱ ይደረግላቸዋል እያሉ ሲያስበሉ የከረሙ ሰዎች ሲዋረዱ ይሄ ማንበርሲሳ ነው አወንታ በርሲሳ መጥቶ እንደሚያዋርደው አብይም በዛ በኩል ተሸፋፍነው የነበሩ ሰዎች እንደሚገልጠው አዶና እየዞረ እንደሚያዋርደው በቃ እንዲዋረድ መፈለግ አለ። ሰው ነኝና የዚህ ዘመን ሰው ነኝና የምፈልገው እሱ ነው። ግን ሪያሊቲው ላይ ጆኒ ያሸንፋል። እስከ 20 ሺህ ብር መመደብ ይችላል። ኢጎና ኢድ ናቸው እየተጣሉ ያሉት። እኔ ኢጎይስቲክ ፐርሰን ነኝ። ኢጎ አለኝ። ኢጎ ብቻ ግን ደግሞ አይደለም ያለ ሌሎቹም አርኪታይፖቹን ፊል አረጋቸዋለሁ ውስጤ። በተለይ ህንተው በቃ እንደዛ አምናለሁ። ቢያሸንፍ ደስ የሚለኝ ይሄኛው ነው። ግን ኢጎ የተሰራበት መንገድ ብዙ ማደንቀው ምናምን አይደለም። ኤቲዝሙ ምናምን ማኔ ላይ እንዴት እንዳጦፈ አይታችኋል። ሰይጣንን ለማግኘት የሄደበትን መንገድ ዲቴልድ የሆነ እውቀት እርግጠኛ የሚያደርግ እና እኔ የምደግፈው ነገር የለውም። ንቃተ ህሊና ቢያሸንፍ ዜ ማሰብ አልችልም እሱን ራሱ ይለዋል። ማሰብ የማይችለው ከአይምሮ አይደለም እውቀቱ፣ የሱ ጉልበቱ ቅድም ብያቸዋል ከስጋው ነው። ስሜቱ እርግጠኛ ነው። በስሜት እርግጠኛ የሆንክበት ነገር በአይምሮ ማሰላሰል አትችልም። ልክ ሴሚናሩ ጋር ሲሄድ እኔ በስሜት እርግጠኛ ነኝ፣ በአይምሮዬ ግን እርግጠኛ አይደለሁም። ከዚህ በፊት አላቅም። በልምድ ሳስተምር እኔ ራሴ እንደ መምህር አይቼ አላቅም። የያዝኩትም ዳታ የለም፣ በቂ መረጃዎች የሉኝም። ማሰብ አልችልም። ስሜት የበለጠ ገቨርነር ስለሆነ በዚህ ሰውነታችን ውስጥ እና ማሰብ አልችልም እኔ ተሸንፌ ሲል ስሜቱ ላይም እጁንም ፊቱን እየነካ አይደለም፣ ተከፍቶ ነው። ደረቱ ዙሪያ አልተጠመጠመም። ከቦንጋ ነው እንቁላሉን ያስመጣሁት። ቀሌን አይደለም አለ። ራሱ ከሚመጣበት ሀገር የሚመጣ ሰው አፈላልጎ እንቁላል አስመጥቶ ነው የሰበረበት። ሰውነቱ እንዴት እንደሚያሻዩት የንቃተ ህሊና ደካማ ጎን ምንድነው ይመስላል ሲሉ አስተሳሰቡ ንቃተ ህሊና አባት ስም በኖረኝ ነው እንደ ያለው እኮ የሆነ ሰዓት እና ማሰብ አልችልም። there is no way አማራጭ የለም እኔ ብቻ ነኝ የማሸንፈው የሚለው እርግጠኝነቱ እኮ በፍላጎት ደረጃ ቅድም ብያችኋለሁ ተሰብሮ ማየት ፈልጋለሁ። እሱ ግን in reality የሚያሸንፈው እሱ ነው። ከዛ ደግሞ ሱስ ይዞኛል ቀምሻለሁ። እሱም መምታት ምን ያህል እንደሚያስደስት አለ። በእንቁላሉ የመታውን እኮ ነው እና እንትኑን አኒማሊስቲክ ኔቸሩን ይሄ ዊዛውት ኮዝ ሰውየውን መጉዳት መፈለጉን ከቢዝነሱ ከሳንቲሙ ከፍ አድርጎ አስቀምጦታል። 3 ምክንያቶች አስቀመጡ ማለት ነው። ሳንቲም፣ ፌም እና መጉዳትን በሃይራርኪው ሌቭል ከላይ አስቀመጠው። መጉዳቱ ኖሮ ሳንቲሙና ፌሙ ባይኖር ራሱ ሊቀበለው እንደሚችል አይነት ነው ያወራው ማለት ነው። ንቃተ ህሊና እንደ ኦፖነንት ሪስፔክት አረጋዋለሁ ሲል አላረገውም ብሎ ነው የጨረሰው። ለማንኛውም እዚህ ጋር እናቆማለን። ቤት ማድረግ የሚፈልግ ሰው የሚያሸንፈው ጆኒ ስለሆነ ባልፈልገውም እስከ 20 ሺህ ብር መመደብ እችላለሁ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ከውጤቱ በኋላ ደግሞ እንገናኛለን። ቻው።